ሰላም ሰላም ውድ የቻናሌ ተከታታዮች እንኳን ሰላም መጣችሁ። በቅንነት ላይክ ሼር እያደረጋችሁ ቤተሰብ ሆኖ ነባሮች ኮሜንት አድርጉልኝ። ውድ ቤተሰቦቼ ላይክ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ሐረግ ክፍል 98 ነው። ቤዛና ናኦድ ስፖርት እየሰሩ ነው። እስቲ ቆይ ትንሽ እንረፍና እንሄዳለን አለችው። ናኦድ ምነው አመመሽ እንዴ ቤዝዬ? እንደዚህ ሆነሽ ከቤት መውጣት አልነበረብንም። ቤዛ ያው የግድ ሄጄ ማመልከት ነበረብኝ። ጓደኛዬን በዚህ ልክ እንዴት እረሳታለሁ? ይህን ሁሉ አመት እንዴት ረስቻት? ይህን ሁሉ ጊዜ እሷ ለእኔ በጣም ጥሩ ሰው ናት አለች ቤዛ። ናኦድ በቃ ቀሪውን ነገር ፖሊሶቹ ይጨርሱታል። አንቺ ብቻ ማመልከትሽ ነው የሚጠበቀው፣ አትጨናነቂ አላት። ቤዛ ከቤትም ቢሆን እንኳንም ወጣው፣ በዚህ ሙድ እዛ ቤት ብሆን ላብድ ነበር የምደርሰው አለች ቤዛ። ናኦድ እሺ ቆይ ለምንድን ነው እንደዚህ የምትጨነቂው? ሁሉም ነገር እኮ ከልኩ አያልፍም። አንቺ ብቻ እንደዚህ አትሁኝ አለ ናኦድ። ቤዛ እንደነገርኩ እሷ ለኔ ብዙ ነገር ሆናልኛለች። በዚህ ልክ ለራሳት አይገባም ነበር አለች ቤዛ። እኔ በራሴ በጣም አፈርኩ። እንዴት ይህን ያክል ጊዜ ረሳኋት አለች ቤዛ። ናኦድ ተይ በቃ ራስሽን በዚህ ልክ አታጨናንቂ። ተይ ሁሉም ነገር ይስተካከላል። አሁን ምንም ብዘገይ አመልክተሻል አለ ናኦድ። ከትላንት ጀምረሽ ይኸው እስካሁን አልተረጋጋሽም። ደጋግሞ በማሰብ ምንም እንትን አይመጣም አላት። ወደ መፍትሄው መሄድ ይሻላል አለ ናኦድ። ቤዛ ወደ የትኛው መፍትሄ? ያው አብረን ሆነን ተባብረን እንፈልጋታለን፣ ደግሞም እናገኛታለን አለ ናኦድ። ያው ለፖሊሶቹ ነግረሻቸው የለ እነሱ ፈልገው ያገኙታል። ልብስ ራሱ ለመቀየር እኮ ጊዜ አተን በስፖርት ልብስ ነው የሄድነው አለ ናኦድ። ቤዛ አዳሩን እንዴት እንዳነጋሁት አታውቅም። እንዲሁ ፍጥጥ ብዬ ነው ያነጋሁት። ብቻ ባለችበት ሰላም ትሁን። እሷ ለኔ ምንም ነገር ቢሆን ታደርግልኝ ነበር አለች ቤዛ በጣም በራሷ እያፈረች እያዘነች። ናኦድ እሺ ምንም ይሁን ምንም የሆነ መንገድ አናጣም፣ ብቻ አንቺ አትጨነቂ አላት። ቤዛ እሺ ተጨንቄ አንተንም ማስጨነቅኩህ አይደለም አለችው። ናኦድ ቀጠላልና አረ እኔ ምንም አላረግሽም፣ ምንም አልተጨናነኩም አለች። ዳጊ እማዬ ባክሽ ያው ገኒ ለመነሳት እያለች ነው። ሰውነቷ ምናምን አሟሙቃ እንቅስቃሴ እያደረገች ነው። ዳጊ አንስቶ እማዬ ባክሽ ተቀመጪ፣ በኋላ የባሰ አሞሽ ተንዳት ያላት። ገኒ ተው እንጂ ልጄ ተው ተው፣ እስቲ ወደ ጉሊት ልሂድ፣ ልጄ ናፍቃኛለች። በዛውም እስቲ አይኗን ላያት፣ በሩቁም ቢሆን አይኗን ላያት አለች። ዳጊ እማዬ ምን እያልሽ ነው? ምን እያልክሽ ነው? ለምንድነው እንደዚህ በስነ ስርዓት እንኳን መራመድ ሳትቺ ልውጣት ያለሽ እንዴ? በይ አሁን አርፈሽ ተቀመጪ አለ ዳጊ ለእናቱ። ገኒም ተው እንጂ ልጄ፣ እስቲ በሩቁም ቢሆን አይኗን ላያት፣ በጣም ናፍቃኛለች እኮ ነው የምልህ ተው አለች። እንዲሁ በአይኔ ላይ እኮ ነው የዞረችው አለች ገኒ። ዳጊ ተይ እማዬ እንደዚህ አይሆንም፣ እንደዚህ አታድርጊ አለ። ቆይ እማዬ ለእኔ አታስቢም? አንቺ ወጥተሽ የሆነ ነገር ብትሆኚ ለእኔ ማን አለኝ? እህቴም ብትሆን ደውዬ ጠራታለሁ። መምጣት ካለባት እዚሁ መታ ታያታለሽ። ተይ እማዬ ብሏል። ቢኒ መጣ እንዴ? ምን እንዴ አጎቴ ተነስተሃል እንዴ? ቢኒ መጥቶ ገኒ እንዴ ዳጊ እንዴ አጎቴ ተነስተሃል እንዴ? አዎ ተነስቻለሁ እኮ በጠዋት የት ሄድክ እያልኩ ነበረ ሲለው፣ አይ አስቸኳይ ስልክ እያወራሁ ነው። ገኒ ቁጭ በይ እስቲ አለ ይዟት ቁጭ አለ። ከዛ ቢኒ ውጭ ነበርኩ አስቸኳይ ስልክ እያወራሁ ነበር አለ። እና እንዴት ነው ገኒዬ እየተሻለሽ ነው አላት። አዎ እግዚአብሔር ይመስገን ደህና ነኝ፣ አሁን ተሽሎኛል። እኛም የምንፈልገው እንዲህ ነው
ደህና እንድትሆኝልን ነው ምንፈልገው አለ ቢኒ። ቢኒ ቀጠላንና አጎቴ እናቴ ወደ ጉሊት ካልወጣሁ እያለች እያስቸገረችኝ ነው፣ እስቲ አንድ ነገር በላት አለው ለቢኒ። ቢኒ እንዴ ገና እኮ በደንብ አላገገምሽም ምንድን ነው የምትይው አለ። ከዛ እንዴ ቆይሺ እኛ ብንፈቅድልሽ ትወጫለሽ እንዲ አላት። ገኒ ቀጠል አርጋ አዋ እንዴት አልወጣም ልጄ በጣም ነው ናፈቀች አለች። መነሳቴ ካልቀረ ሄጄ ሊያት እንጂ አለች ገኒ። ቢኒ አይሆንም በጭራሽ የማያከራክር ነገር አያከራክራል። ኤፍራታ መምጣት ካለባት ደውለንላት መታ ታይሻለች አለ ቢኒያም። ቢኒ አንቺ አንድ ነገር ከሆንሽ እኮ እኛም ሰው አንሆንም ለእኛም አስቢልን እንጂ አለ። ያው ገኒ የተግሞተሞተችን ቢሆን እሺ ብላችኋለች፣ አትውጪ ብለዋት። ያፌትና ኤፉ ምግብ እየበሉ ነው እና ኤፉ ምግብ ብዙም አትበላም። ያፌት ምን ነው የኔ ንግስት ብይ እንጂ አላት። አይ ብዙም አላስፈልገኝም አለች። አይ መብላት አለብሽ ሐኪሞቹ እኮ የምግብ መመረዝ ይላሉ እንጂ ምግብም ስለማትበይ ይሆናል የታመምሽው አለ ያፌት። ሚስቴ ውጭ ላይ ጠንካራ እንድትሆን ነው የምፈልገው፣ ቤት ውስጥ ብቻ ቀርታ የቤት ውስጥ ጎበዝ እንድትሆን ብቻ አልፈልግም አለ። ኤፉ አይ ትንሽ አይተነው ካልሆነ ትቀጥራለህ አለችው። አሁን ስራም ስለሌለ ገብታ ምን ትሰራለች ለዛ ነው አለች። ያፌት በነገራችን ላይ ዛሬ ወደ ድርጅቱ እንሄዳለን አላት። ኤፉ ቀጠል አርጋ ዛሬ እንኳን አሞኛል አልችልም አለችው። አይ ዛሬ ሄደን የግድ መፈረም ያለብሽ ወረቀቶች አሉ አላት። ማለት የግድ ማለት አለች ኤፍራታ። ምንድነው የምፈረማቸው ወረቀቶች? ያፌት ቀጣ አንቺ ደግሞ ጠዋትና ማታ ስራ ካላስገባኝ ስራ ካልጀመርኩ ስትያን ነበር እንዴ አለ። አዎ ብያለሁ እሱን አልካድኩም፣ ግን ዛሬ ትንሽ አሞኛል አለች። ያፌት ቀጠላለና የኔ ንግስት በቃ አንቺ አትጨናነቂ አለ። ያው መፈረም ያለብሽ ወረቀትም እቤት ድረስ አምጥቼልሽም ቢሆን ትፈርሚያለሽ አላት። ኤፉ የምን ፊርማ ነው? ቆይ ስለምን ፊርማ ነው የምታወራው? ገና እኮ ስራውን አልጀመርኩትም አለች። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ላይ ቀላል ቦታ አይደለም፣ በጣም ኃላፊነት የሚያስፈልገው ቦታ ነው። በዛ ላይ ደግሞ አንቺ ነሽ እኮ ከነሱ በልጬ እንደነሱ ሁሉም ነገር እንዲኖረኝ ስትይ የነበረው አለ ያፌት። ታዲያ ምን ነው በልጅነት ያጣ የድሮ ሀሳቡ በልጅነት ያጣሁት ነገር አለ ብለሽ ታስበ? አዎ ወላጆቿ ቆሻሻ ላይ የጣሏት ድሃ ችጋራም ልጅ ስባል ነው ያደግኩት። የቤዛ ተራፊ ልብስ ነው ለእኔ እየተሰጠኝ ያደግኩት። ከነሱ በላይ ሁሉም ነገር እንዲኖረኝ እፈልጋለሁ፣ መኪና፣ ቤት አለችው። ያፌትም ቀጠላለና ታዲያ አሁን እኮ ሁሉም ነገር አለሽ፣ ምን አጣሽ? ሁሉም ነገር አለሽ፣ ይኸው ይሄ ቤት ያንቺ ነው። አይ አለች ኤፉ ይሄ ያንተ ነው፣ የኔ የራሴ በስሜ የራሴ በላቤ ያመጣሁት እንዲኖረኝ ነው የምፈልገው አለችው። ኢንስፔክተሩና ናታን ተገናኝተው እያወሩ ነው። ኢንስፔክተሩ ያው ኤፍራታን ፊርማ እንደሚያስፈርማት ድርጅቱ ላይ ስራ እንደምትጀምር ኢንስፔክተሩ ለያፌት ነገረው። ያፌት ወይኔ እንደዚህማ መሆን የለበትም እንደዚህማ ማድረግ የለበትም ብሎ እየተበሳጨ ነው። ተረጋጋ ያፌት ተረጋጋ እያለ ነው ኢንስፔክተሩ። ማወቅ ስላለብህ ነው ይህንንም የነገርኩ ተረጋጋ አለው። ያው ያፌት በተፈጥሮ ብስጩና ተናዳጅ ነው። ይህ ብሽቅ አለ። ያፌት ስልክ ተደውሎለታል፣ ማን እንደሆነ አልታወቀም። ኢንስፔክተሩ ማን የደወለው አለው ለናታን። እንጃ ማላውቀው ስልክ ነው አዲስ ቁጥር ነው አለ። ከዛ ቀጠላለና ናታን አነሳው። ሄሎ አለ ያፌት። ሄሎ አቶ ናታን አለ። ይሄ ናታን ስልክ አይደለም አለ ናታን።
ያፌት ጥሩ ነው አለ። ያፌት ማንነት መቀየሩን ያን ያህል የከበደ አልመሰለም አለ። ናታን አቶ ያፌት አለው። ምን ፈልገህ ነው የዚህ ሰዓት የደወልከው? የምፈልገውማ ታውቃለህ። አላውቅም ከነገርከኝ እንዴት አውቃለሁ? የራሴን የሆነ ነገር ማንም ሰው እንዲነካብኝ አልፈልግም አለ ናታን። ያፌት በል በስራ ቋንቋ እንነጋገር። ምንድን ነው የምትፈልገው? የወሰድክብኝ ሴቶች ለመመለስ አለው ያፌት። ናታን ብሎ ሳቀበት፣ የንቀት አሳሳቅ። ይቅርታ ሴቶቹ መመለስ አልችልም አለ ናታን። ይገርምሃል በጣም ፈጣን ሴቶች ናቸው። ከጠበቅኩት በላይ ገቢ እያስገቡልኝ ነው አለ። ያፌት ቀጠል አለና ናታን በደንብ ስማኝ፣ የኔ የሆነን ነገር ትመልሳለህ አለው። በምላሹ የምፈልገውን ነገር ጠይቀኝ፣ ማንኛውም ነገር ቢሆን ለመስጠት ዝግጁ ነው ለማለት ነው። ያፌት ስማ ናታን፣ እኔ ስሜ ያፌት ሳይሆን ናኤፍ ነው። ናኤፍ እኔ ጋር ስትደውል ቃላቶችን ማትመርጥ ከሆነ ትማትል ከሆነ ስልኩን ለመዝጋት እገደዳለሁ አለው። በቀጣይ እኔ ጋር ስትደውል ማትለማመጠኝና ትማትለኝ ከሆነ ምንም መልስ እንደማልሰጠ ነው ነገሩ። ኤፉ ጽዮን ጋር ደውላ አልቻልኩም ከአቅሜ በላይ ሆኗል። ይህ የተረገመ አቤል መጣ። ቤት ሻንጣውን ይዞ መጥቶ እዚህ ነው የምኖረው፣ ከእናንተ ጋር ነው መኖር የምፈልገው ብሎ እያስፈራራኝ ነው። ገና ከመግባቱ ፖሊስ ምናምን እያለ ነው። አልቻልኩም አለች ጽዮን። ተይ ኤፉዬ፣ አሁን ራስሽን አታጨናንቂ፣ እንትን አትበይ። ይህ ውሻ ተይው ይቅር። ግን እኮ እኛ ያልመሰለንም እንጂ እኮ ለእኛ ጥሩ ነው፣ እንቅስቃሴውን እናውቃለን አለች ጽዮን። ኤፉ ኧረ ይህ ሴጣን ነው፣ ጭራቅ ነው፣ እንዴት ነው የሚያዝልን? ምንም ነገሩም አይያዝም፣ የሚያዝ ሰው አይደለም አለች። ያው ቢሆንም ሲወጣ ሲገባ እንኳን እሱን ልናቅበት እንችላለን አለች። አይ ሚሆን አይመስለኝም፣ ሻንጣውን አምጥቶ ጥሎ ሄዷል አለች። እሺ በቃ ኤፉዬ አትጨናነቂ፣ አሁን እኮ ደግሞ እርጉዝ ነሽ፣ ራስሽን ጠብቂ፣ ምንም መጨናነቅ ምናምን አያስፈልግም አለች። ቤዛና ጽዮን የሆነ ነገር አቅደዋሉ ወደ ቢኒያም ለመቅረብ። ከዛ ዳጊ ጋር ተደወለ። ዳጊ በጣም ደንግጧል። ምን አለ? ያው ቢኒ ተቀብሎ ወደ ቢኒም ያው ምንም ሳያወራ ምን ሳይል በጣም ደንግጧል። ምን እንደተባለ ፈጣሪ ይወቅ። ላይክ ሼር እያደረጋችሁ አበረታቱኝ።